ከጥቂት ዓመታት በፊት ቻይና ሰራሽ መኪና ስንባል ከሁላችንም አእምሮ ውስጥ የሚመጣው ጥራታቸው ዝቅተኛ የሆነ ፎርጅ መኪናዎች ነበሩ። ነገር ግን ያ ታሪክ ሆኗል። ያ ሁኔታ ዛሬ ሙሉ ለሙሉ የተቀየረ ይመስላል። ቻይና የዓለምን የመኪና ኢንዱስትሪ ማዕከል እየሆነች ትገኛለች። በተለይም በኤሌክትሪክ መኪናዎች ኢቪ፣ እንደ ሰው ሰራሽ አስተውሎት ኤአይ እና በባትሪ ቴክኖሎጂ ዓለም ማስገረማቸውን ቀጥለዋል። ሰላም ጤና ይስጥልኝ ውድ የዩቲዩብ ተመልካቾቻችን፣ በዛሬው ቪዲዮ ዓለም ላይ ኢንፍሉዌንስ እያደረጉ ስላሉ የቻይና የመኪና ፋብሪካዎች ወይም የቻይና የመኪና ኩባንያዎች በትንሹ እናወራለን። እነዚህ የመኪና ኩባንያዎች በዓለም ላይ ያሉ የመኪና ፋብሪካዎችን እንደ ቴስላና ቶዮታ ያሉትን ኢንፍሉዌንስ እያደረጉ ይገኛሉ። ስለዚህ በዚህ ቪዲዮ እስከ መጨረሻው ከተከታተላችሁ የቻይና የመኪና ፋብሪካ ሚስጥር ምን እንደሆነና በኤአይ ቴክኖሎጂያቸው ምን እየፈጠሩ እንደሆነ አብረን እናያለን። እስከ መጨረሻው አብራችሁን ሁኑ። የቻይና መኪናዎች ዋና ስኬት የባትሪ ቴክኖሎጂ ነው። እንደ ካታል እና ቢዋይዲ የተባሉ ኩባንያዎች የዓለም ባትሪ ገበያ መሪዎች ናቸው። በተለይም የቢዋይዲ ብላድ ባትሪ ቴክኖሎጂ ለደህንነትና ለረጅም ጉዞ ታዋቂ በመሆኑ ይታወቃል። ከባህላዊ የሊቲየም አዮን ባትሪዎች በተለየ እነዚህ ባትሪዎች እጅግ አስተማማኝና ረጅም ዕድሜ ያላቸው ናቸው። ለምን ይህ የቢዋይዲ ብላድ ባትሪ ቴክኖሎጂ እንደዚህ ለውጥ አመጣ? ምክንያቱም የመኪናው ዋጋ ግማሹ የሚወሰነው በባትሪ ነው። ቻይናውያን የራሳቸው ባትሪ ፋብሪካ ስላላቸው መኪናዎቻቸውን በዝቅተኛ ዋጋና በከፍተኛ ጥራት ማምረት ችለዋል። ይህ የቢዋይዲ ብላድ ባትሪ ቴክኖሎጂ እንደዚህ ለውጥ አመጣ? ምክንያቱም የመኪና ዋጋ ግማሽ የሚወሰነው በባትሪ ነው። ቻይናውያን የራሳቸው የባትሪ ፋብሪካ ስላላቸው መኪናዎቻቸውን በዝቅተኛ ዋጋና በከፍተኛ ጥራት ማምረት ችለዋል። አንድ የቻይና መኪና ውስጥ ሲገቡ እንደ መኪና ሳይሆን እንደ ስማርት ስልክ ነው የሚሰማው። እንደ ህዋዌ እና ዞሚ ያሉ የቴክኖሎጂ ግዙፍ ኩባንያዎች ወደ መኪና ኢንዱስትሪ በመግባታቸው የመኪና ሶፍትዌር እጅግ የተራቀቀ ሆኗል። የድምፅ ትዕዛዝ ቮይስ ኮማንድ፣ 360 ዲግሪ ካሜራዎች እና በራሱ የመኪና ማቆሚያ ወይም ሰልፍ ፓርኪንግ ቴክኖሎጂዎች በቻይና መኪናዎች ላይ እንደ መደበኛ አማራጭ ነው የሚመጡት። እነዚህ መኪኖች ከመንገድ ሁኔታ ጋር የሚላመዱ ስማርት ሲስተሞች አሏቸው። በአጭሩ ቻይናውያን መኪናን ከመኪናነት ወደ ስማርት ዲቫይስ ቀይረውታል። ሌላው አስደናቂ ነገር የመፍጠር ፍጥነታቸው ነው። አንድ አዲስ የመኪና ሞዴል ከሀሳብ እስከ ምርት ድረስ ለመድረስ በአውሮፓ ወይም በአሜሪካ ኩባንያዎች እስከ 5 ዓመት ሊፈጅ ይችላል። በቻይና ግን ይህ ጊዜ በግማሽ ወይም ከዚያ በታች ባነሰ ቀንሷል። ይህ የሆነው የዲጂታል ዲዛይን እና የሮቦቲክስ አምራችነት ስልቶችን ስለሚጠቀሙ ነው። ዲዛይናቸውም ቢሆን ከአውሮፓውያን መኪኖች የማይተናነስ ይልቁንም ዘመናዊ ውብ ነው። ስለዚህ በሚቀጥለው ጊዜ መኪና ሲገዙ ቻይና ሰራሽ የሚለውን ስም እንደ ኋላ ቀር ሳይሆን እንደ ቴክኖሎጂ ተራማጅ አድርገው ማየት ይኖርበታል። እናንተስ ምን ታስባላችሁ? የቻይና መኪናዎች የዓለምን ገበያ ሙሉ ለሙሉ ይቆጣጠራሉ ብለው ያስባሉ? ሐሳባችሁን በኮሜንት አጋሩኝ። ቪዲዮ ከተመቻችሁ ላይክ እና ሳብስክራይብ በማድረግ ቤተሰብ ይሁኑ።